እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ጂኬዲ ማኅበራዊ ጉዳይ አማካሪ ድርጅትም በዓሉ ለእናንተ የሰላም የፍቅርና የደስታ እንዲሆን ይመኛል። የኢየሱስ ትንሣኤ የክርስትና እምነት ማዕከላዊ ነው። ፋሲካ በዓልም በጣም አስፈላጊ የሆነበት ቁልፍ ምክንያቶችን ነው። በሞት ላይ ድል። ፋሲካ ኢየሱስ ክርስቶስ ከተሰቀለ በኋላ ከሙታን የተነሳውን ትንሣኤ ያከብራል። በኃጢአትና በሞት ላይ ያሸነፈበትን ድል ያሳያል። ይህም ለአማኞች የዘላለም ሕይወት ተስፋ ይሰጣል። የክርስቲያን እምነት መሠረት። ትንሣኤ በክርስትና ላይ ያለ ዋና እምነት ነው። ያለ እሱ እምነት ትርጉም የለሽ ይሆናል። ሐዋርያው ጳውሎስ ክርስቶስ ካልተነሣ እምነትህ ከንቱ ነው እንዳለው አንደኛ ቆሮንቶስ 15:17። የኢየሱስ መለኮትነት ማረጋገጫ። ኢየሱስ ከሙታን መነሳቱ የእግዚአብሔር ልጅ ለመሆኑ እንደ ማስረጃ ሆኖ ይታያል። ትምህርቱንና ማንነቱን ቃል የተገባለት መሲህ መሆኑን ያረጋግጣል። ተስፋ እና እድሳት። ፋሲካ አዲስ ሕይወት እና አዲስ ጅምርን ያመለክታል። ክርስቲያኖች በመንፈሳዊ መታደስና በክርስቶስ የመለወጥ ዕድልን የሚያሰላስሉበት ጊዜ ነው። የትንቢት መሟላት። ትንሣኤው ስለ መጪው አዳኝ የብሉይ ኪዳን ትንቢቶችን ፈጽሟል። የእግዚአብሔር ተስፋዎች እውነት እና እምነት የሚጣልባቸው መሆናቸውን ያሳያል። የሰላም እና የይቅርታ መልእክት። ፋሲካ የእግዚአብሔርን ይቅርታና ከሰው ልጅ ጋር እርቅ መልእክት ያመጣል። የኢየሱስ መሥዋዕትነት ሰዎች ይቅርታ እንዲደረግላቸውና ከእግዚአብሔር ጋር ወደ ግንኙነት እንዲመለሱ መንገድ አድርጓል። ለክርስቲያናዊ ሕይወት መነሳሳት። የኢየሱስ ትንሣኤ አማኞች የእምነት የፍቅርና የአገልግሎት ሕይወት እንዲኖሩ ያበረታታል። ክርስቲያኖችን የተስፋ ምስክሮች እና የመዳን የምሥራች እንዲሆኑ ይጠራቸዋል። በድጋሚም መልካም የትንሣኤ በዓል እንመኛለን። ጂኬዲ ማኅበራዊ ጉዳዮች የማማከር አገልግሎት ወላይታ ሶዶ ስልክ ቁጥር 0930859662 ይደውሉ። በድጋሚ መልካም በዓል።